መልካም ሰኞ ማለዳ እህቶችና ወንድሞች፣ ምን አይነት ድንቅ ሳምንት ነበር! ሳምንታችሁ የተጨናነቀ ቢሆንም እግዚአብሔር በክብር ከፍ እንድትሉና እንድታሸንፉ ጸጋን ይሰጣችኋል። ለእናንተ ከእግዚአብሔር ዘንድ ቃል አለኝ። በዚህ ሳምንት ምርኳችሁ ይመለሳል። አዎ፣ የተወሰደባችሁ ምርኮ ይመለሳል። በዚህ ሳምንት ይህን ጠብቁ። በሕይወታችሁ ልባችሁን የሰበረው ነገር ምናልባት ያጣችሁም ወይም የዘገየባችሁ በእግዚአብሔር እጅ ይታደሳል። ፋይናንሳችሁ ቢሆን፣ በፍቅር ግንኙነታችሁ ወይም በጤናችሁ እግዚአብሔር የተወሰደባችሁ ምርኮ እንደገና ይመልስላችኋል። ይህን ታምናላችሁ? ለዚህ ነው በዚህ ሳምንት ይህ እንደሚሆንላችሁ እየጠበቃችሁ መመላለስ ያለባችሁ። የባከኑ በመሰሏችሁ ዓመታቶች መትረፍረፍ ይሆንላችኋል። እናም ያበቃለት ነገራችሁ ያማረ ይሆናል። ትንቢተ ኢዩኤል ምዕራፍ 2 ቁጥር 25 ላይ እንዲህ ይላል፣ አንበጣና ዶጎቢያ ኩብኩባና ተምች የበላባችሁን ዓመታት እመልስላችኋለሁ። እያያችሁኝ ይህ እንዴት ይሆናል ብላችሁ እየተገረማችሁ ይሆናል። ብዙ አጥቻለሁ፣ እየዘገየሁ እንዳለው ይሰማኛል እያላችሁ ይሆናል። ከሰው አይምሮ በላይ የሆነን ነገር መስራት የሚችል አምላክ ነው። በተአምራት የሚሰራ አምላክ ነው። ለዛም ነው በእያንዳንዱ የሕይወታችሁ ክፍል ምርኳችሁ የሚመለስበት ጊዜ ነው ብዬ በፊታችሁ በእምነት ቆሜ የማውጀው። በኢየሱስ ክርስቶስ ስም የባከኑ ዓመቶቻችሁና የተሰበራችሁበት ነገሮቻችሁ የሚጠገኑበት ጊዜ ነው። ይህንን አውጃለሁ። የትኛውም ጠላት የወሰደባችሁ ምርኮ ይመለሳል። እናም በዚህ ሳምንት መትረፍረፍን ታያላችሁ። እመኑ፣ ደስ ይበላችሁ። በቅርብ ምስክሮች ትሆናላችሁ።